ስሜ ዶክተር ሰለሞን ተካልኝ ይባላል። ከሀረማያ ዩኒቨርሲቲ አስተምራለሁ፣ ኃላፊም ነኝ እዛ። ሙሉ ወንጌል ቸርች አባል ነን ሁለታችንም። ነገር ግን 3 ልጆች አሉ። ሶስተኛ ልጅ ከተወለደ በኋላ ለ5 ዓመት አካባቢ ያው ትንሽ ቻሌንጅ ነበረባት። ልጁ ቆየት ብሎ የመጣ ስለነበረ በዛ ምክንያት ትልቅ ቻሌንጅ ነበረና ብዙ ጊዜ ያማታል፣ ወጣ ገባ ያለ ያማት ነበረ። መጨረሻ ግን 1 ወር ያክል ራሷን በጣም ያቃጥላል፣ እየከፈለም ያቃጥላል እንደገና ሙሉ በሙሉ። ስለዚህ ከቤት ስንወጣ ምንድነው ያልነው? የመጨረሻ እንምጣል፣ የመጨረሻ በሕክምናውን የመጨረሻ በመንፈሳዊም ነገር የመጨረሻ እንመጣለን ብለን መጣን። ሲነገር ቀላል ነው፣ በጣም በእንባ ነው ያለችው። ቤት ቁጭ ብላ ነው ልጁን ልጆቻችን የኛን ኬር የምታደርገንና በዚህ የተነሳ ትልቅ እንባ ውስጥ ነው ያለችው። እኔ ስራ ገብቼ ስወጣ ትተኛለች፣ በጣም ያማታል፣ በጣም ያቃጥላል፣ እረፍት የላትም፣ ስራ መስራት አትችልም። በዛ ውስጥ እያለን ነው የመጣ ነው። ከዛ ስንመጣ እህቶቿ ብዙ ሌሎች አገልጋዮች ከዚህ ቤት የምንነድባቸውን ለመሄድ ስናስብ የሷ እህቶች 2 አሉና ጊዮን ነብይ መስፍንና ነብይ አስናቀች ጋር ሂድ የሚል ሜሴጅ ላኩልን። እኛ መተን የመጀመሪያችን መተን አናውቅም። ከመጣን በኋላ እግዚአብሔር አርብ ዕለት ነው የመጣ ነው። ያለፈው አርብ ነብይ መስፍን አገለገሉን። የእግዚአብሔር ሰው መቼ ትመለሳላችሁ? ሮብ ዕለት እሁድ ዕለት እንድትመሰክሩ ስለተባለ በዛ ቃል ነው የመጣ ነውና ከዚህ ቦታ መጥቶ ከተጸለየ በኋላ አርብ ዕለት እንዲሁም ቅዳሜ ቀኑ ሙሉ ትላንት ፀሐይ ላይ ነን፣ መርካቶ ቦሌ ዝም ብለን እየዋልን በቃ ቼክ ለማድረግ። አጨብጭባችሁ ለጌታ ክብር ስጡ። ሃሌሉያ። ቼክ ለማድረግ ቼክ አድርገህ አጣጥመህ አወራርደህ የምትመሰክርበት ቤት ይግባ። ምን ነው አሜን በተለይ። ስለዚህ ቼክ ለማድረግ ያው መርካቶ ያው እንደሰማችሁት ጌታ ይባረክ። በፀሐይ ውስጥ ነው ማለት ያው ማርክ ሾፒንግ ላይ ነበርና እንዴት ነው እላታለሁ። ሰላም ነው ትለኛለች። እንደዛ ቀላል አይደለም። በእግርም ተራምዳ አታውቅም። ሲነገር ቀላል ነው፣ ብዙ እሷ በኋላ ትጨምራለች ለመናገር። ስለዚህ የሞት አዋጅ ተገለበጠ ነው ያለው የእግዚአብሔር ሰው። ለሞት የመጣ ነው፣ ሊገላት የመጣ ነው። አዋጅ ተገልብጧል። አሜን አሜን። ኢየሱስ አሜን አሜን። አትሞችም። አሜን አሜን። ኢየሱስ ታሪክ ለማስገልበጥ ነው የመጣችሁት። እውነት ነው፣ እውነት ነው። እዚህ ጋር ያዥ እስቲ። አሜን። ይኸው ማህፀንሽ ላይ አዋጅ ወጥቷል። እውነት ነው፣ ልክ ነው። አልትራ ሳውንዱ ተገልብጦ ጋር ሳውንድ የሚላችሁ ልንገራችሁ። አሜን። አጨብጭቡ ለጌታ። እኔ ማህፀንሽ ላይ የተለጠፈ ሲወጣ ያለው አሜን። እሺ ተገለበጠ በሉ። ተገልብጧል። ያንቺን ማህፀን ሰይጣን አይቀድም። አሜን። ኦፕሬሽን ሊያደርግ ያለ እጅ የጥቁር እጅ አለው። እግዚአብሔር ዛሬ ያንን መጥቶታል። አሜን። ነፃ ነሽ በኢየሱስ። አሜን። ወደ እኔ ጠጋ በይ። ትመስክር። አዎ እስከ እሑድ ትመስክር። ኢየስ ምን አሉሽ ሐኪም ቤት? 3 ልጅ ወልጄ ከዚህ በኋላ መውለድ አትችይም፣ ግፊት ስለመጣብሽ አሉኝ። ማህፀንሽ ላይ ከዚህ በኋላ መውለድ አትችልም ተብላለች። ግፊት አባል ትወልጃለሽ። አሜን። 3 ልጅ ነው ያላችሁ? 2 ይመጣል። እውነት ነው፣ ተነግሯል። አሜን ሃሌሉያ፣ ተነግሯል። አሜን። በጣም ትልቅ ቻሌንጅ ነው የነበረብን። እግዚአብሔር ግን ነፃ አድርጎ ትላንትም ዛሬም ሌሊቱም እንቅልፏ ሰላም ነው፣ ቀንም ሰላም። አጨብጭበ ለጌታ ክብር ስጥ። ሰላም ያልሆነ ነገር ሁሉ ዛሬ ሰላም ይሆናል። እሺ ቀጥሎ አብረን የተነሳን። እሷ ስትነሳ የእግዚአብሔር ሰው ሲያልፍ ነው በዘይት ያመጣና ባለቤቷ ነው ወይ አሁን ነቢይት እንደጠየቀችኝ አዎ አልኩት። ከዛም በኋላ አንተ የእግዚአብሔር ቤተክርስቲያን መሪ ነህ አሉኝ። እውነት ነው። ልመጣ ስል ፓስተሬ የሀረማያ ባቴ ሙሉ ወንጌል ቸርች ፓስተር አሉኝ። ከዛም በፊት 5 ዓመት አገልግያለሁ በሽምግልና። ስራ ስለበዛብኝ ትቼ ነበረ። ስትመጣ አነጋግራለሁ፣ ጊዜው አሁን ደርሷል፣ ፓስተር መሪ ትሆናለህ፣ እኛ ጋር አባል ሆነ አብረን ትሰራለህ አሉኝ። ያንን ማረጋገጫ እዚሁ ስላገኘው ከዚህ በኋላ እቀጥላለሁ። አጨብጭባችሁ ለጌታ ክብር ስጡ። የእግዚአብሔር ሰው ያለው ነገር ቤተ ክርስቲያን ውስጥ በሽምግልና አገልግለ ታውቃለህ ወይ
ሲለው አዎ አሁን ግን አሁን ቅድም እንዳለው በሆነ ምክንያት ቢዚ ስለሆንኩ አቋርጫለሁ ግን ተጠይቄያለሁ አለ ሲል ሂድና አገልግል። ስለዚህ አሁን ምን እያለ ነው እየመሰከረ ያለው? ለጥያቄው ትክክለኛ የሆነ ማረጋገጫ ተቀብያለሁ። አጨብጨባችሁ ለጌታ ክብር ይሁንለት። ጌታ ደግሞ በቤተ ክርስቲያን ውስጥ ሽማግሌ ሆነ ነኝ ግን አሁን በሌላ ስራ ዩኒቨርሲቲ አስተማሪ ነኝ። መክሊትህን አንሳ። እሺ ሽማግሌ ሆነ ስታገለግላየው። አሜን። አገልግልሃል? አገልግያለሁ ረጅም ዓመት። አሁን ሽማግሌ ሆነ አሁን እየመጣ ነው ጥያቄው እየመጣ ነው። አሜን ሃሌሉያ። አጨብጭብና ለጌታ ክብር ስጥ። ዛሬ ጥያቄ ይመለሳል። አሜን። እኔ ደም ግፊትም አላይም ሌላም ነገር አላይም። ይሄ ማይግሪን ነው። ሰሞኑን አንድ ወር ሆነኝና ተኝቻለሁ። ከሐረር ነው የመጣነው። ከሐረር ተፈወሰ በሉ። አሜን አሜን። ኢየሱስ ሐረር ትሄዳላችሁ? መቼ? ሮብ ነው ምን ፍላይታችን? ሮብ። እግዚአብሔር ካለ ዛሬ አርብ ነው አይደል? እሁድ መታችሁ ትመሰክራላችሁ? እንመሰክራለን። መስክራት ሄድ። አሜን አሜን። ኢየሱስ አሜን ሲል እዛ ጋር የሆነለት ሰው አለ። እሺ ባለቤቱ ኢየሱስ ክርስቶስ ጌታ ነው። አሜን። እግዚአብሔር ትልቅ ነው። አሜን። ኢየሱስ ያድናል። አሜን። እውነት ዓርብ ዕለት እዚህ ሲመለክ በጣም ራሴን ያመኝ ነበር። እንዳ ሉጣ እያልኩኝ የሆነች ልጅ ነበር ትንሽ ቆያለችኝ። በቃ ፕሮግራሙ ሊያልቅ ሲል ነው እግዚአብሔር ሰው ያስነሳኝና ከተጸለየልኝ በኋላ ራስ መታት በዚህ ጋር በጎን ያመኛል። በጣም ነው የሚያመኝ። እዚህ ጋር ማከል እንደ ሳት ነው የሚያቃጥለኝ። ለስንት አመታቶች ነበር እንደዚህ ስትቸገር የነበረው? አሁን እቺን አንድ ወር ሙሉ በጣም በቃ ኮንቲኒየስሊ ነው የሚያንተኝ ብለኝ። ከዛ በፊት ግን እንዲመለስ ቀለስ እንዲህ አያደርገኝም። አሁን ግን መጨረሻ በጣም ነበር የሚያመኝ እና በጣም ሰቃይ ነውና ቶሎ ብዬ መተኛት አለብኝ እና ውሃ እያረስኩ ነው ጭንቅላቴ ማለት ነው። አሁን ከዛ ወዲህ ትናንትናው ቀን ሙሉ ሾፒንግ እና ምንም ነገር አልተሰማኝም። እግዚአብሔር ይመስገን። ከተጸለየ በኋላ ተነቀል። አጨብጭባችሁ ለጌታ ክብር ስጡ። ምን ተሰማሽ? በጣም ደስ ነው ያለኝ። በጣም ደስ ብሎሻል? አዎ እግዚአብሔር ይመስገን። ከስቃይሽ ጌታ ገላገለሽ። አሜን አሜን። ጌታ ወደ አንቺ እስኪመጣ አልያም አንቺ ወደ ጌታ እስከምትሄጂ ድረስ ይሄ ፈውስ በላይሽ ላይ ይጽና። አሜን። የትኛውም ይሄን ቤተሰብ የሚፈልግ ጉልበት ሁሉ የተሰበረ ይሁን። አሜን። በጣም ነው ደስ ያለኝ። ምክንያቱም ከስራ ስመጣ ፎጣ ውሃ አርገን እያስቀመጠች ነው እና ፎጣው ይደርቃል። ከሙቀቱ ብዛት የተነሳ ይደርቃል፣ እንደገና ይቀመጣል፣ ይደርቃል፣ እንደገና ይቀመጣል። 5-10 ደቂቃ ከቆየች በኋላ እንደገና እና የኔ ስራ ደግሞ ብዙ ጊዜ በኃላፊነትም ላይ ነኝ እና የተለያየ ቦታ ሄዳለሁ። ትቼ ነው የሚሄደው። ጌታ አንተ እንዴት ለኝ ትሄዳለህ ትላለች እና የኔው በጣም ከባድ ነበረ። እግዚአብሔር ግን አሳርፎናል። የጌታ ስም የተባረከ ይሁን። አጨብጭባችሁ ዶክተር የካርድ አወጣችሁ፣ የደም ናሙና ሰጣችሁ፣ መድኃኒት ታዘዘላችሁ። እዚህ ቤት አታጨበጭብም ታዲያ? ወረፋ ሳያስጠብቅ ካርድ ሳያስወጣ ሪፈር አጨብጭባ ለጌታ። ሌላው 3 ልጆች እንዳሉ የእግዚአብሔር ሰው ጠይቆን ከዛም በፊት ሌሎች 2 ነቢያት፣ አንድ ከሐዋሳ ሕይወት ብርሃን፣ አንድ ከሐረር ቤተክርስቲያን ተጨማሪ 2 ልጆች ትወልዳላችሁ ብለውናል። እዚህ ማረጋገጫ አግኝተናል። እንግዲህ እግዚአብሔር አሳቅፎን ይዘን ደግሞ የበለጠን መሰክራለን። ይፍጠን ነው ይፍጠን። አጨብጭባችሁ ለጌታ ነው። እዚህ ጋር ዶክተር ባጭባጫ ታርግ በደንብ አድርጋ አጨብጭብ። እናንተ በጣም አማኞች ስለሆናችሁ እግዚአብሔርን የምታምኑ ስለሆነ እግዚአብሔር ያለው በቤታችሁ ላይ ይሆናል። አሜን አሜን። እኔ ዶክተር እየመሰከርክ እያለ ጌታ መሰክሬ ነው የምነግርህ። እየመሰከርክ እያለ ትመሰክራለህ። ቀጣይ እዚህ አዲስ አበባ ስለምትመሰክር ልናገር ላውራ። አሁን ያለህበት ቦታ እዛ ሀገር ላይ አትቆይም ተብሏል። እውነት ነው ተብሏል። አትቆይም። 2 ሰዎች ብለውኛል። ሃሌሉያ። አጨብጭበ ለጌታ ክብር ስጥ። ብዙዎች በጓሮ ነው የሆነ ቦታ የሚገቡት። አንተን እዚያ ቦታ ያስቀመጠ ያስተማረክ ከብዙ እዚህ ቦታ አይደርስም ከተባለበት ከዚያ ሰፈር ከዚያ መንደር አውጥቶ ትልቅ ሰው ያደረገ ጌታ ነው። አሜን። ሁሉ ጊዜ ለሰው የምታወራው ጌታ እኮ በህይወቴ ጣልቃ ባይገባ ኖሮ እግዚአብሔር እጄን ይዞ ባያራምደኝ ኖሮ እኔ እዚህ ባልደረስኩ። ከእርግዝና ጀምሮ ከሞት ኋላ ነው የተነሳው። አንተ ራስህ ስወለድ እንደዛ ነው።
ሲወለድ አጨብጭባችሁ ለጌታ ክብር ስጡ። እግዚአብሔር እንደዚህ አለኝ፣ በጣም በቅርብ ጊዜ እዚህ አዲስ አበባ ትገባለህ። አሜን ተብሏል። ልክ ነው፣ ልክ ነው፣ ልክ ነው። እዚህ አዲስ አበባ ተብሏል። ልክ ነው። በቃ የዛኔ የጊዮን ሽማግሌ ባጭባጫ ታርጋ ተበራባርጋ አጨብጭብ። የማገለግለው ሕያው እግዚአብሔር መሰከር። እግዚአብሔር እንደዚህ እያለኝ ነው፣ ከዚህ በፊትም ከዚያ ከተማ እንደሚወጣ ድምፄን ተናግሬዋለሁ። ነቢያቶች ተናግረውሃል። አሁን ያለበት ቦታ እንደማትቆይ ብዙ የማይመቹ ነገሮችን ዋጥ አድርገህ ቀን እስከሚመጣልህ ድረስ እየጠበቅ ደግሞ ታወራላችሁ ሁለታችሁ። ጌታ እንደዚህ አለኝ፣ በቅርብ ጊዜ በክብር ጥሪ አዲስ አበባ ውስጥ ይገባል። ዶክተር እዚህ ስራ ይሰራል። አጨብጭባችሁ ይሄ በቅርብ ጊዜ ይሆናል። አባት ሆይ ተናግረህ ማድረግ ታውቅበታለህ። የእግዚአብሔር ሴት ቀጥል። አሁን የምትይው መልእክት እንዲህ ነው። አሁን እዚህ ጋር እየመሰከርክ ከባለስልጣኖች ጋር ያያለሁ። የሚገርም ነገር እነኚህ ፓርላማ ውስጥ ያሉ ባለስልጣኖች በአይኔ ከፍቶ እያየው ነበር። እግዚአብሔር ከነሱ ጋር እንደምሰራ ይነግረኛል። አሜን ሃሌሉያ። ወደዚህ ስትመጣ እግዚአብሔር ያኛውን ሳይሆን ሌላ መንገድ ቀይሮ እግዚአብሔር በትልቅ ነገር ውስጥ ያቆመሃል። ይሄንን አይቻለሁ። አጨብጭቡና ለጌታ ክብር ስጡ። አንዳንድ ብትወልጂ ይሻልሻል፣ መንታ አንዴ ይሻልሻል። ይሻለኛል አንዴ ይችላል ጌታ። ባጭባጫ አታርግ። በጌታ ለጌታ በደንብ አድርጋ አጨብጭብ። አሁን ሁለት ነገር ነው በቤታችሁ ይሆናል፣ የሀገር ለውጥና የልጆች መባረክ። አሜን ኢየሱስ አሜን። ተቀበለናል። አሜን አሜን። እግዚአብሔር ይሄን የማደርገው አለ በእናንተ ስለተጠራው ስሜ። አሜን አሜን ኢየሱስ። አሁን ይሄ የማይዘገይ የቸኮለ የፈጠነ የእግዚአብሔር አደራረግ በጓዳችሁ ላይ ተፈጸመ። አሜን። አባት ሆይ ልታደርግላቸው ያወራኸው ነገር በሙሉ አዘጊው ተመቶ ፈጥኖ ወደ ቤታቸው ይምጣ። አሜን። አለ ሆነ ተብሎ ተጽፏልና ያልከው የተናገርከው ያወራህላቸው እነሱ አንተን በሚጠብቁበት አቅጣጫ አምላካዊ መልስ ይምጣ። አሜን። ሳይዘገይ ፈጥኖ ይፈጸም። አሜን። ፈውሷ እስከ ወዲያኛው እስከ መጨረሻው ቀን ድረስ በላዩ ላይ የጸና ይሆን። አሜን። ተፈጸመ። እጅሽን ስጪ። በቃ ዶክተር ትመጣለህ ሁለተኛ ጂሰስ ኔም። አጨብጭባችሁ ለጌታ ክብር ስጡ።